ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንኳን አደረሳችሁ ለደብረ ታቦር ታላቁ በዓል። ይህ በዓል በተለያዩ ቦታ በተለያየ አይነት ዝግጅት ይከበራል። በነገራችን ላይ አንዳንድ ቦታ ላይ በጣም በደማቅ ሁኔታ ይከበራል፣ ሌላ ቦታ ላይ ደግሞ ብዙም ትዝ አይላችሁ። ያው ዞር ዞር ባልኩበት ቦታ የተለያየ ነገር ስላየሁኝ ነው። ለማንኛቸውም ያው በአብዛኛው ይህ በዓል እንግዲህ ለኦርቶዶክሳውያን እንደሚታወቀው ብርሃነ መለኮቱን እግዚአብሔር ለሐዋርያቶቹ ያሳየበት ነው ይባላል። እንግዲህ በእርግጥ ያው ማየት እንዳልቻሉም ትምህርቱ እንደዛ ነው የሚያትተው ከሃይማኖታዊ ትምህርቱ ጋር አንጻር። እንግዲህ ያው እንዳልኳችሁ በተለያየ ቦታ በተለያየ አይነት መልኩ ይከበራል ብያለሁ። እንደገና ደግሞ ያው ሃይማኖታዊ እና ባህላዊ የሆኑ ነገሮችም ይቀላቀሉበታል አንዳንድ ጊዜ። በእርግጥ ባህሎች ከሃይማኖት ብዙ ጊዜ ይመነጫሉ። ሃይማኖትን መሰረት ያደርጉና ከዛ ወደ ባህል ይቀየራሉ፣ የሆነ ይቀላቀሉበታል እና ከዛን ባህል ይሆናል። ለምሳሌ ይሄኛው የት አካባቢ ባህል ነው? በደብረ ታቦር እንደዚህ አይነት አይታችሁ ሊሆን ይችላል፣ ወይንም ደግሞ በየአካባቢያችሁ ሊሆን ይችላል። በነገራችን ላይ ብትጠቁሙ የምታመለክቱኝ የዝን አካባቢ ደስ ይለኛል። ባህል ሆነ ማለት ነው። አሁን ባህል ሆነ፣ መነሻው ሃይማኖታዊ ነው። ከዛን ባህል ሆኖ እንግዲህ መጋረፍ። በነገራችን ላይ ይህ ባህል ጎጂ ባህል ነው። በዚህ በሃይማኖታዊ በዓል ውስጥ እንዲህ አይነት ጎጂ ባህሎች ሊስተናገዱ አይገባም። እንደኔ ወል ባህሉ አንድ ማህበረሰብ እየዛ ባህል ባለቤቱ ነኝ ካለ ምናልባት ከነ ጉዳቱም ሊቀበለው ይችላል። ነገር ግን ጎጂ ባህሎች ሁሌም ጎጂ ናቸው። አሁን ለምሳሌ እነዚህ በጅራፍ እንደዚህ የሚገራረፉ ልጆች አይኑን አንደኛውን ቢያጠፋውስ ምን ሊባል ነው? ማለት ያው ጎጂ ነው። በዚህ በደስታ በዓል ውስጥ አካሉን ቢያጣ ሌላ ነገር ነው። ስለዚህ ይህ ጎጂ በዓል ነው። እንደኔ ምናልባትም ማህበረሰቡ ሊቆጣ ይችላል። ይህ ሃይማኖታዊ አስተምህሮትም አይደለም ሲጀመር። በእኔ እምነት ጅራፍ የሚጮኸው የራሱ ምሳሌ ያለው፣ ችቦ የሚበራው የራሱ ምሳሌ ያለው፣ ሁሉም ምሳሌ ያዩ እንጂ መገራረፉ ለምንድን ነው? እኔ ይህንን የለውበትም አላውቅም። ምሳሌ አስተምህሮቱም አይደለም። ስለዚህ ባህሉ ማህበረሰባችንን በማይጎዳ መልኩ መሆን አለበት ባህልም ከሆነ። ነገር ግን ሃይማኖታዊ አስተምህሮቱ ደግሞ ይህንን አያዝም ለማለት ፈልጌ ነው። እስቲ ደግሞ ወደዚህ ፈገግ ወደሚያስብሉ እንሂድ። መቼም ፈገግ እያልን ካላለፈው ነገሮች ሁሌም ይከብዱናል። ያው እንግዲህ ይሄ አፈሳ እና ያው ወደ ትግራይ ደግሞ ግፋ የሚባለው ነገር ተጧጥፎ ቀጥሏል በተለያዩ ከተሞች ላይ እና ማህበረሰቡም ማስጨነቀን እያለ ነው። Ida. Jonas. መቼም ግልጽ ነው። ምንድነው እሱ እየተለማመዱ ያሉት? ያው ወዶን አይስቁ ነው ነገሩ።
የወጣቶች አፈሳ በህገ ወጥ መልኩ በመላው ሀገሪቱ በመበራከቱ ተማረናል ሲሉ ነዋሪዎች በመግለጽ መንግስት መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። አዲስ አበባ ዙሪያና በመላው ሀገሪቱ በከተሞች አካባቢ የተሰማሩ የጸጥታ አስከባሪዎች ከመንግስት ትዕዛዝ ውጭ በህገ ወጥ መልኩ ወጣቶችን ከምግብ ቤት፣ ከመዝናኛ ቦታዎች፣ ከስራ ቦታና እንዲሁም መንገድ ላይ ያፈሱ ወደ እስር ቤት እንደሚያስገቡና ከገቡም በኋላ ባስገቧቸው ሚኒሻዎችና የጸጥታ አካላት መውጣት ከፈለጋችሁ ክፈሉ በሚል ከፍተኛ ገንዘብ እየተጠየቁ እንደሚገኙ በርካቶችም ገንዘብ እየከፈሉ እንደወጡ ቅሬታ እየቀረበ ይገኛል። በመሆኑም ይህ አፈሳ በሚኒሻዎችና የግል ጥቅማቸውን በሚያሳድዱ አካላት የሚፈጸም ህገወጥ ተግባር በመሆኑ መፍትሄ እንዲሰጣቸው በርካታ ነዋሪዎች የጠየቁ ሲሆን ስራ ሰርተንና ተንቀሳቅሰን ለመግባትም እየተቸገርን ነው ሲሉ ገልጸዋል። መረጃው እንዲዳረስ ሁላችሁም ሸር አድርጉ። በጣም ይገርማል። ንግድ ሆነ ማለት ነው። ለማንኛቸውም ተቃርኖሻችን እንግዲህ ያልቅም አይደለም። ይህንንም ስሙታ። አንተ ልጅ ከውትድርና ቤት አትወጣም ወይ? ብዙ ጊዜ በውስጥ እየደረሰልኝ ያለ ነገር ቢኖር እሱ ነው። ከውትድርና ቤት እንዴት ልንወጣ መሰላችሁ? አረ መውጣት ይከብዳል ጎበዝ፣ አይሆንም። አንደኛ ፍቅር አለ፣ ሁለተኛ መተሳሰብ አለ፣ ሶስተኛ የብዙ ብሔር ብሔረሰብ ስብጥር ስለሆነ አይኖ ለመውጣት አልመኝም። ለዛ ነው ያው እንዲህ አይነት ፍላጎት ያለው ወጣት ለሀገሬ ፕሮፌሽኑን ወዶት የሚኖር አይነት ከሆነ እሰየው። ይሄ በቃ አምኖበት የገባው ግን ሳያምን ተገዶ እኔ አይዶ ነው። እስቲ ደግሞ እናልቅስ። መቼም ሰሞኑን ስናለቅስ ከረመን። ትንሽ የመጨረሻ ደግሞ እናለቅስና የመጨረሻ አይደለም በነገራችን ላይ ያው ምን ያህል እንደጎዳን ሁልጊዜ እንዲታወስ ስለመፈልግ ነው። በዛ በሳውዲ አረቢያ ለተሰዋው ወንድም እንዲሁም ደግሞ በዚሁ በአዲስ አበባ መሀል አዲስ አበባ ላይ ስትቀጠቀጥ ለነበረችው ወጣት ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ፣ ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገናቱ ልጅሆን አንዴ ልመርቃችሁ ገስት ላይ ሆናችሁ ጀግና በርታ ብላችሁ ያሳረዳችሁት በዚህ አልበቃ ብሎት ነፍሱ ሁሉ ሳይወጣለት ሲቀር በጀርባው ገልብጠውና የዘራችሁት ሁሉ ብኩን ይሁን ዘራ ይውጣላችሁ። እግዚአብሔር አምላክ ዘር ማንዘራችሁ ሳይቀር እንደ ዳይኖሰር ከዚህ ምድር ያጥፎ። ዘመናችሁ ሁሉ የሐዘን ይሁን። ከፊት ለፊታችሁ እምባ ይጥፋ። እግዚአብሔር ግን ይከፍላል። አላበይ አንቺ ታለቅሽ ልጅ አይደለሽም። እሺ እሺ እሺ፣ በጣም የምንወድሽ በጣም ቆንጆ። እሺ ቤታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው፣ ከልጄ ጋር ነው የምኖረው። ልጄን አላባት ነው የማሳድገው፣ እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም ለዕለት ዕለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚች ጋር ነው እዚህ ቤት ነው መጥተው ሄዱ። ሌላ አልነበረኝም። ምን ምስክርም ነበር ራሳችሁ በለቀቁ ቪዲዮ ነው። እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር፣ ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። እሺ እባክሽ ባታለቅሽ። ይሄ ብዙ እህት አለሽ። እሺ ይሄ ሁሉ ሰው ይወድሻል። እሺ እሺ። የተከታዩበትም አይታችኋል። ቤቱን እቺ ናት እና ልጄን በቃ እንደዚህ መውጣት ካልከተደና ቦታ እንድትማር ነው የምፈልገው። ሞራላን እንትን ስላለ የልቦና እንትን ምክርሽ እባክሽ አታልቅሽ። እሺ እንዲህ እንዳይደገም ነው የዚህኛዋ መቼም እግዚአብሔር እውነቱን አውጥቶታል። እውነት ራሷን ደብቃ ትቀርምና ወጣ እንባዋ ይታበሳለች ልጅ። ብዙ ሰዎች አሁን ቅድምም ያው በሌላኛው ቪዲዮ እንደሰራሁላችሁ እንፈልጋታለን ስራ ትጀምራለች እያሉ በጣም ደስ የሚል አሁንም ከዛው ከሳውዲ አረቢያ በተፈጸመው ጉዳይ ፈጻሚዎቹ እንግዲህ ጎራ ለይተው ነው የአርሲና የወሎ ተባብለው ጉዳት የደረሰበት የወሎ
ጉዳት አድራሹ የአርሲ ነው ትለናለች እህታችን። ከእናንተ መፈጠር መረገም ነው እያለች ነው። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ከቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከናንተ በመፈጠሬ አፍራለሁ። የአባቴ አምላክ ጨርሳችሁ እናንተ የተረገማችሁ ፍጥረት የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድናችሁ? እቺ ቤታችን ያው በጣም ብዙ ነገር ነው የተናገራችሁ። ብዙ አሁን ይህ መልካችንን ምን ያህል እንደሚያበላሸው በአጠቃላይ በዓለም ዙሪያ እኔ እንደውም ሲመስለኝ እንግዲህ ቀደምም ብዬበታለሁ በዚህ ዙሪያ ላይ ቲክቶክ እንደውም ቀጥታ ላይቭ ሁሉ ሲያሰራጭ የነበረው እኔ ደሊብሬትሊ ነው እላለሁ አንዳንድ ጊዜ። ምክንያቱም የእኛን ማንነት ለዓለም ለማጋለጽና እኛ ደግሞ በጣም ጨካኝ አውሬዎች አድርጎ ሌላው ማህበረሰብ እንዲስለን አይነት እንደዛም ይመስለኛል። ባይዘው የኔ ጥርጣሬ ነው። ይሄ ትክክለኛ ላይሆን ይችላል እና እድሜ ለቴክኖሎጂ ብዙ ነገር ይሄ ኦንላይን ነገር ብዙ ነገሮችን ማምን እንደሆነ ያሳውቃል። እስቲ ወንድማችን የሚለውን እንስማ። የአውሮፓ ምድር እንደረገጥኩኝ በሳምንት አካባቢ ነበረ በአቅራቢያ በሚገኘው አንድ ኤጀንሲ ሲቪን አስገብቼ በአንድ ካምፓኒ ውስጥ እንድቀጠር የተደረግኩት። የካምፓኒውን የቅጥር ፕሮሰስ ካለፍኩ በኋላ የኤችአር ሰው ወስዶ ከአንድ ሱፐርቫይዘር ጋር ያገናኘኛል። ከዛ ልክ መጀመሪያ እንደተዋወቅን ታየው ህንዳዊ ነው እና ደስ አለኝ። በቃ አበሾችን ያውቃሉ፣ ከዚህ በፊት በሆነ ታሪክ አጋጣሚ ጥሩ ነገር ሊኖረው ይችላል ብዬ ጥሩ ስሜት ተሰማኝ። ከዛ ሰላም አለኝና እየወሰደኝ ከየት ነህ ብሎ ጠየቀኝ። አበሻ ነኝ ከኢትዮጵያ ነው የመጣሁት አልኩት። ፊቱ ወዲያው ሲቀያየር ነበር ያየሁት። በጣም ደነገጥኩኝ። ከዛ በኋላ ከዛ በፊት የነበረውን እንቅስቃሴ መቀነስ ጀመረ። የተወሰነ ነገር ካሳየኝ በኋላ ቡድኔን አሳየኝና ወደዛ እንድገባ አደረገኝ። ከዛ ተመልሶ ሄደ። እኔ ዝም ብሎ ጭንቅላቴ ውስጥ የሆነ ጥያቄ ተፈጠረብኝ። ከዛ አንድ ቀን ሁለት ቀን ስራውን እየሰራን ስንመጣ የተለያዩ ዜጎች ናቸው እኛ ጋር ቡድን ውስጥ የሚሰሩት። ከአፍሪካ የመጡ አሉ፣ ከፓኪስታን፣ ከህንድ እንዲሁም ከተለያየ ዓለም ሀገር እና በሚያደርጋቸው እንቅስቃሴዎች ለእኔ የተለየ ነገር ነው የሚያሳየኝ እና በጣም ሐሳብ ሆነብኝ ማለት ነው። ምንድነው የተፈጠረው ነገር ብዬ በተደጋጋሚ ራሴን ጠይቅ ነበር። አንዴ ግን አብሮኝ የሚሰራውን አንድ አፍሪካ ናይጄሪያዊ ነበርና ጠየቅኩት። ይሄ ሰው እንደዚህ ነው እና ከዛ ጊዜ ጀምሮ ጥሩ ስሜት እያሳየኝ አይደለም፣ ምንድነው የተፈጠረ ነገር አለ ወይ ብዬ ጠየቅኩት። ከዛ ምን አለኝ፣ አይ ከዚህ በፊት እርግጥ አንዳንተ አበሻ ነበረ እና በሆነ ፋውል ሰርቶ ነው የወጣው፣ ምናልባት እሱ አስደብሮት ይሆናል አለኝ። ኦኬ። ከዛ ደነገጥኩና ኮንሺየስ መሆን ጀመርኩኝ። ከዛ በኋላ ማደርጋቸውን እንቅስቃሴዎች በሙሉ በጥንቃቄ ማድረግ ጀመርኩ። ሰዓት ጉዳይ፣ ከረፍት መውጣበትና ምገባበትን ብቻ ሱፐርቫይዘሩ ሊከታተል ይችላል ብዬ የማስባቸውን ነገሮች በሙሉ በጥንቃቄ ማድረግ ጀመርኩ። ስራዬም ላይ ከዛ ፊት ከነበረኝ እንቅስቃሴ የተሻለ እና ደስተኛ የሚያደርገውን ነገር ማድረግ ጀመርኩኝ። አንድ ጊዜ ወደ ማታ አካባቢ ከስራ ልንወጣ 30 ደቂቃ አካባቢ ሲቀረን ደወለልኝና ቢሮ እንድመጣ ጠየቀኝ። ከዛ በጣም ደንግጬ ሄድኩኝ። ምንድነው ደግሞ የተለየ ነገር ይኖራል ወይ ብዬ። ከዛ ቁጭ አድርገኝና ከየት ነው የመጣኸው ብሎ ጠየቀኝ። ከኢትዮጵያ ሀበሻ ነኝ አልኩት። በጣም ነው የሚገርመው። እኔ ሁላችሁም አንድ አይነት መስሎኝ ነበር። ከዚህ በፊት የመጣው ልጅ እንዲህ አድርጎ ፋውል ሰርቶ ነው ሄደውና ከዛ በኋላ ለእናንተ የነበረኝ አስተሳሰብ እና አመለካከት በፍጹም ጥሩ አልነበረም። አንተ መተህ ግን ሳይህ በጣም ሐሳቤ እንድቀይርና እንድጠይቅህ አደረገኝ። ትለያያላችሁ እንዴ ብሎ ጠየቀኝ። አይ አንለያይም፣ ሁላችንም አንድ ነን። ይሄ አንተ ያልከው ጉዳይ ግን የግለሰቦች ባህሪ ነው። የትኛውም አካባቢ የመጣ ሰው እንደ ግለሰብ የሆነ ባህሪ ሊኖረው ይችላል። ከዛ አንጻር ብቻ ተመልከተው አልኩት። በጣም ደስ አለውና ሐሳቤን ተቀብሎኝ በጥሩ ሁኔታ ተለያየን። ይህ መልእክት ከአንድ አውሮፓ የስሙኒ ሴንት ቤተሰብ በውስጥ መስመር የተላከልን ነው። እኛም እንላለን በስደት ላይ ለብቻም ከፍታም የለም ለብቻ ዝቅታም የለም። ስናድግም አብረን ነው፣ ስንወድቅም አብረን ነው። አንዳችን ለአንዳችን እንተባበር። ስሙኒ ሴንት ዩር ዲጂታል ሆምላንድ። ይሄንን ነው የምለው። በተለይ ወደ ውጭ ሲወጣ የትም ሀገር ላይ አረብ ሀገር ላይ ሊሆን ይችላል፣ ጎረቤት ኬንያ ሀገርም ወይም ደግሞ አፍሪካ ሀገርም ሊሆን ይችላል፣ የትም ቦታ ሊሆን ይችላል። ያንን የሀገሪቷን ስም ነው አንድ ዜጋ ይዞ የሚወጣው። እኔ በነገራችን ላይ እንግዲህ እንደሚታወቀው በተለይ ወደዚህ ወደ አረቡ ሀገር የሚሰደዱ ኢትዮጵያውያን እንግዲህ በዚህ ሳምንትም በባለፈውም ሳምንት እንደዛ አይነት ቪዲዮዎች ላይ ሰርቻለሁ። ወጡ በረሃ ላይ ቀሩ ብለን ስናዝን
እንዲህ ወይ ደግሞ ባህር ላይ ሰምጠው ቀሩ ብለን እያዘንን እየተቆጨን ከወጡ በኋላ ራሱ እንደዛ አይነት ነገር መስራታቸው እንዲህ ለመሆኑ ግን እነዚህ ሰዎች ጤነኛ ናቸው? በእውነት ጤነኛ ናቸው ወይ? ወጥተው እርስ በራስ መተራረድ እንዲህ ቤት ነው እሱ የሚወጡት እንዴ? እነዚህ በተለይ መቼም እዚህ በረሃ ላይ ነው ያሉት። የሆነ ግመልና ፍየል ምናምን የሚጠብቁ ይመስለኛል። ከተማው ላይ አይደሉም። ከተማው ላይ ቢሆን ቢያንስ የሆነ እንደዚህ አይነት ወንጀል ለመፈጸም ራሱ አቅሙ ምናልባት ቦታውም ላይ መቻችላቸው ይችላል። ያው ገጠር ውስጥ እየጠበቁ ሳለ ነው እንደዚህ እያደረጉ ያሉት። እንዲህ በምንድን ነው የሚወጡት? እንዲህ በበረሃው መቼም አይደል? እንዲህ ተንገላተው ወጥተው እንደገና ተንገላቱ የወጣውን ወንድሙ መደጋገፍ ሲገባቸው እንደዚህ። በእርግጥም የአእምሮ ችግር አለብን ማለት ነው። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበትና ጤነኛ እንዳልሆነ ጥናቶች ማሳየታቸው ተገለጸ። ይሄ የተገለጸው የካ ኮተቤ ሆስፒታል ባዘጋጀው የግንዛቤ ማስጨበጫ መድረክ ላይ ሲሆን አብዛኛው ሰው በከፍተኛ ደረጃ ካልደረሰ በስተቀር የአእምሮ ህመም ታማሚ መሆኑን እንደማያውቅ ተነግሯል። የሆስፒታሉ ዳይሬክተር ዶክተር መገርሳ አለሙ እንደገለጹት በቀላሉ መበሳጨት፣ ድብርትና ፍርሃት የህመሙ መነሻ ሊሆኑ ይችላሉ ያሉ ሲሆን በተለይም በዚህ የዲጂታል ዘመን የምንሰማቸውን ዘግናኝ ወሬዎች፣ ጦርነትና መፈናቀል ሰዎችን ለችግሩ እንደሚያጋልጡ በመግለጽ የማህበራዊ ሚዲያ አጠቃቀማቸው በማስተካከል ጤናችን መጠበቅ እንደሚገባ ባለሙያው መክረዋል። ህክምናው ያስፈልገዋል ለምትሉት ሰው መረጃውን ሸር አድርጉለት። 5-1 ማለት እኮ በጣም ብዙ እኮ ብቻ ያው ከባድ ነው። ያው እንግዲህ ሌላኛው ደግሞ ማህበራዊ ወጠንቅጥ የሚኮ ማኪ ነው ምናምን ነገር የሚባለው ልጅ ነው። ያ ማህበረሰቡን በጅምላ ሲያነኩር የነበረው ልጅ፣ ሲሳደብ የነበረው ልጅ አባትየውም ያው እንግዲህ ከአባትየው ጋር አባትየው በጣም እንዳፈረበት እየተናገረ ነው። እስቲ እንስማው ቪዲዮ። በዚህ ቪዲዮ ላይ የምትመለከቱት ይህ ትልቅ ሰው የሚኪ ማይኮ አባት ነው። ተክለ ማርያም ይባላል። በጣም ልብ የሚነካ መልእክት ነው ለልጁ ለሚኪ ማይኮ የሚያስተላልፈውና እስቲ ተከታተሉትና ለሚኪ ማይኮ የአባቱን ምክር ቢሰማ ቢያዳምጥ ቢመለስ በጣም ጠቃሚ ምክር ነው አባትዬ የሰጠው። እስቲ ሙሉውን ተከታተሉት። ሚኮ እቺ ቪዲዮ ለሰራ የተገደልኩት እንደው ምትለው ብታጣ ነው በረንዳ ያደግኩት ትላለህ። እንደምናት ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዶ ቤተሰብ የለኝም በረንዳ ያደግኩ ሲባል በጣም ተሰማኝ። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንድሰራ የተገደልኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን የተደዋወል ነበረ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? የሚገርም ነው። እንኳን ማህበረሰቡን አባቱን የሚከዳ ልጅ ነው ማለት ነው። የደከመ ማህበረሰብ ተቻልቶችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታልም። ኦሬዲ ተመረዘ። አይጥ ጠላ ጠምቃ ጠጥታ ዱላ ስጡኛለች ድመትን ልትመታ። በጣም ሸበሌ ላይ ቆሜ ካልሽር ነው እያልክ ነው። አባት ትንሽ መረጋጋት ያለብን አይመስልህ? እንግዲህ ያው የኢትዮጵያ ህዝብ ደስ የሚለው ይቅርታ ካለ ለይቅርታ ቅርብ ነው። ደስ የሚለው የሚያኮራውን ባህሪው ይሄ ነው። ስለዚህ ይቅርታ ማንን ጎዳ ነው? አይምሮ ሲዝግ ምን ያበራዋል ይላል። አይምሮ ሲዝግ በነገራችን ላይ አይምሮ የሚለውን ዕውቀት ነው ሚላ አይምሮሰ ርሂቅ እምኃጢአት ይላል። የዕውቀት ማለት ከኃጢአት መራቅ ነው ይላል። የዕውቀት ማለት ከኃጢአት መራቅ ነው። እናመሰግናለን። ቃለ ሕይወት ያሰማልን። አባታችን ሁልጊዜም የሚያጽናኑ ቃላትን እንደዚህ ይነግሩናል፣ ያስተምሩናል።
እግዚአብሔር ይመስገን እንዲህ አይነት አባቶች ስለሰጠን። ብፁዕ አቡነ ኤርሚያስ ደግሞ ከአረብ ሀገር ለሚመጡ ወንድም እህቶቻችን ምንድነው እሱ እያሏቸው ያሉት? እስቲ እንስማውና አስተምሮቱ ትክክል ነው ወይስ አይደለም? አረብ ሀገር ደርሰው በመምጣታቸው ግን ቀሳውስትም ይሁኑ ዲያቆናትም ይሁኑ መቅደስ አትገቡም አይባልም። አልረከሱም። ምናልባት በአመጋገብ ስጋ በልተው ይሆናል ወዘተ። በውጭ ዓለም ምዕራብ ዓለምም አረቡ ዓለምም ይሄ መካከለኛው ምስራቅም በሉት በማሽን ነው የሚታረደው ሁሉ ነገር። ቄስ የለ ሼክ የለ ምንም በማሽን ሁሉም የሚታረደው። ሻኩም የለም ቄሱም የለም። ከዛ በኋላ ስጋን ከልኳንዳ ገዝቶ ከሱፐር ማርኬት ገዝቶ ይመጣል። ባርኮ መብላት ምንም ሌላ ነገር የለው። ስለዚህ በአመጋገብም ከሆነ ይሄ ነው ጉዳዩ፣ የሚያረክስ ነገር የለው። አረብ ሀገር ስለሄደች ግን ግድ ቄደር ተጠመቂ ተብላ አትያዝ። ለዚያውም ደግሞ ይሄን ያህል ብር ክፈይ እየተባለች ይሄን ያህል ብር ክፈይ ቄደር ለመጠመቅ በጣም የሚቸገሩ አሉን። ከተማ ላይ ገጠር ላትጠይቁ ትችላላችሁ። ይሄን ያህል ሺህ ብር ክፈይና ቄደር ተጠመቂ፣ ያለበለዚያ ቤተክርስቲያን አትገቢም ትባላለች። አናስመርራቸው፣ ግድ የላችሁ፣ በፍቅር እንቀበላቸው። እንደ ንስሐ አባት ተቀብለን በግል ሕይወታቸው የሆነ ነገር ገጥሟቸው ከሆነ አገር ውስጥ እንዳሉት ነው የሚታይ። እንግዲህ አባታችን የተናገሩት ነገር በአብዛኛው እውነት ነው። እንግዲህ አረብ ሀገር ቆይቶ ብቻ ስለመጣ ግድ እንደገና ይጠመቅ መባል የለበትም እያሉ ነው። እንግዲህ በተለይ ይጠመቅ የሚባለው ለምሳሌ ተከፍሎ ብቻ የሆነ እዛ ደርሶ ስለመጣ ብቻ ብር አለውና ይክፈል ነገር አይነት አንድምታ ነው እንግዲህ የተረዳሁት ከሳቸው ንግግር። እንደዛ መሆን የለበትም። ያው እንደሚታወቀው ግን አንድ እውነት አለ። ለምሳሌ ወይ ስለታረደ ስላልታረደም አይደለም፣ እዛ ውስጥ ያለ ምግብ በአንድም በሌላም የው ንክኪ ያለው። ስለዚህ ንክኪ ያለው ነገር ደግሞ እንግዲህ የሃይማኖት አስተምሮ እንግዲህ ማቀው ሌላው ቀርቶ በዛ ቤት የተሰራ በአህዛብ ቤት የተሰራ አንድ ክርስቲያን መብላት የለበትም። እንግዲህ እኔ የማቀው አስተምሮ ማለት ነው። አለበለዚያ መጠመቅ አለበት እንደገና ነው የሚለው። ምናልባት ከተሳሳትኩ አላቅም፣ ግን እኔ የማቀው ትምህርት እሱ ነው። ስለዚህ ከዛ አንፃር ነው እንጂ ያው እዛ ቆይተው ስለመጡ ብቻ አይደለም፣ ወይንም ደግሞ እዚህ ያሉት ያው ካላቸው ፍላጎት አንፃር ብቻ መሆን የለበትም ነው። እስቲ ደግሞ የፕሮቴስታንቱ አስተምሮና የኦርቶዶክሱ አስተምሮ እንስማው። ለመዳን መልካም ስራ መስራት የለብን። ምንም አታምታታ፣ አማርኛ አትቀሽር። ለመዳን የምንሰራው ምንም መልካም ስራ የለም። ወንጌል አይሸቀጥም። ወንጌል በማባበል አይነገርም። መልካም የምንሰራው ስለ ዳንን እንጂ ለመዳን አይደለም። ኢየሱስ ስላዳነን ወይንም በእግዚአብሔር ልጅ ስራ ስለዳነን የመዳናችን ፍሬ የሆነውን ስራ እንሰራለን። ለመዳን ግን አንሰራም። ያማ ገዳማዊነት፣ ሄርሜቲዝም ምናምን የሚባለው ክርስቲያን ስለዳነ ይሰራል እንጂ ለመዳን ይሰራል እንዴ? ነውር አይደል እንዴ? ደሞስ ይሄን እንዴት በአፉ መመስከር ያቅተዋል? እንዴት ማውራት አቃታችሁ? አሁን አንድ ጴንጤ መጥቶ ድናል ቢላችሁ ምንድን ነው የምትሉት? ድናል ቢላችሁ አሁን ምንድን ነው የምትሉት? ሶስት ነው መልሱ አይደል? ድነናል፣ እየዳን ነው፣ እንድናለን። መልሱ ይሄ ኦርቶዶክሲ ሳሊቬሽን የሚባለው ይሄ ነው። ኦርቶዶክሳዊ መዳን የሚባለው ይሄ ነው። ድነናል፣ እየዳን ነው፣ እንድናለን። በፕሮቴስታንት ግን ድኛለሁ፣ በቃ ጨረሰ። ድኛለሁ ነው የሚለው። ግን ዮሐንስ ወንጌላዊ ራሱ ልጆች ሆይ መጨረሻችሁ ገና አልታወቀም ነው ያለ። እንደዚህ ያለ ትንቢት ማን እንዳመጣባቸው በጣም ያስደንቃል። ወሶ በጻድቅ ምጹብ ይድህን አይቴ ሀለወ ለኃጥ ያስተሪ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይገለጥ ወዴት ይገለጥ ዘንድ አለው ይላል ቅዱስ ጴጥሮስ።
ጻድቅ በጭንቅ ከዳነ ኃጢአተኛው እንዴት እታያለሁ? ድኜ በእግዚአብሔር ፊት በባለሟልነት እንዴት እገለጣለሁ ትላለህ? ድነታችን ሰርተን የምንፈጽመው ድነናል። እንዴት? ከአዳም እርግማን ድነናል። ከአዳም እርግማን እየዳን ነው በየቀኑ። ቅዱስ ጳውሎስ አንድ ቃል ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ለምን በየቀኑ ሞታለሁ ይላል። በየቀኑ ሞታለሁ። ቅዱስ ጳውሎስ ስንት ቀን ነው የሞተ? ስንት ቀን ነው የሞተ? በየቀኑ ሞታለሁ ይላል። ምን ማለት ነው ይሄ? በየቀኑ ሞታለሁ አንደኛ በየቀኑ ለሞት የሚያደርስ መከራ እቀበላለሁ ነው አንድ። ሁለተኛው ግን በየቀኑ መሞት ማለት መለየት ማለት ነው። ለኃጢአት ሙቶ ለክርስቶስ መኖር ማለት ነው። መዳን ማለት ነው። ስለዚህ በየቀኑ ሞታለሁ ማለት ነው። ድነትህን በየቀኑ የምትመርጠው ነገር ነው ማለት ነው። ክርስቶስና ዲያብሎስ፣ ንጽህናና ዝሙት፣ ሆዳምነትና ጾም በየቀኑ ለምርጫ ይቀርቡልሃል። በየቀኑ ነው የምትሞተው፣ በየቀኑ ነው የምትመርጠው። ምርጫው በየቀኑ ዛሬ የዛሬ ለክታችን ዛሬ የዛሬን አስቡ፣ የመዳን ቀን ዛሬ ነው አለ። እግዚአብሔር ያሳያችሁ። በጣም ቀጣይነት ያለውና ነገረ ድነት ሁልጊዜ በመስራት የሚዳን መሆኑን ሲነግር ምንድነው ያለ ቅዱስ ጳውሎስ? የመዳን ቀን ዛሬ ነው። እንተ ኢሳይያስ ምዕራፍ 49 የተነገረውን ወስዶ ሁለተኛ ቆሮንቶስ ምዕራፍ 6 ላይ በዕለተ ሪት እሰማከ ወለተ መድኃኒት አድኅነከ ወናሆዮም ዕለተ አድኅኖ። እንግዲህ ያው ማስተምሮቱን አይታችሁታል። ሰው ኦልሬዲ አንዴ ድኗል ይላል። አንደኛው ደግሞ ለመዳን አስተምሮቱ ለመዳን መስራት አለበት ነው። በቃ ባጭሩ ለመዳን። ስለዚህ እኮ ያኛው እኮ እያመቻቸ ነው፣ ለስጋ እያመቻቸ ነው። በቃ መብላት፣ መጠጣት፣ መጾም የለበትም ሁሉ ነገር በቃ እንደዛ እያለ ነው። እስቲ ደግሞ ወደ ፖለቲካው ደግሞ ጎራ እንበል። እንደ መረጃ ፖለቲካውን ጎራ ብለን እንየው። በፊት ስለተቀበልኩ ላይ ይቆጨኛል። የኤርትራ ሉዓላዊነት አልቀበልም። ኤርትራ አሁን ላይ ሉዓላዊነቷን ባለመቀበሌ የምናድድ ካለ እናድድ። ግን ሉዓላዊነት የሚቀበልም ካለ ሉዓላዊነቷን ከአሰብ ውጭ አድርጎ ነው መቀበል ያለበት። አሰብ የኢትዮጵያ ሉዓላዊ ግዛት ነች። እየጠየቅን ያለ ነው ድንበራችን እንጂ ድንበራችን እስከ ባህር ነው። እሱን ነው እንጂ የእናንተ ሉዓላዊነት ምሉትን የተባበሩት መንግስታት ድርጅት እችን ሀገር እንደ ሀገር መዝግቧታል አይደለ? አፍሪካ ውስጥ ያለች ሀገር ብሎ ከኢትዮጵያ ጎረቤት ከሱዳን ጎረቤት ብሎ መዝግቧታል። ቴሪቶሪ ወይንም ደግሞ የራሷ ግዛት ወይንም ደግሞ ምንድነው ላንድማርክ ያላት ሀገር ብሎ አስምሮ የተቀበላት ሀገር ናት። እንግዲህ እንደ ሀሳብ ያው ማለት ይችላል። እንደ ሀሳብ የራሱ ሀሳብ ነው። ግን እውነታው እሱ አይደለም። ጥያቄ ሳይሰርቅ ማትሪክ የሚያመጣ ያለማንም ድጋፍ በራሱ የሚቆም ከስጋ ምርት ሳይሆን ለወንድሙ ስጋት ከመሆን የሚጾም በዳይ ሲጠረጠር የማይፈርድ በመንጋ እንግዳ ሲመጣ በሩን የማይዘጋ ሰው በሂሳብ ሳይሆን በሐሳብ የሚመዝን ላጣ የሚያካፍል ለሞተ የሚያዝን ስሜት ሳይበግረው ባመክኖ የሚያምን ሲቀበል ፈግጎ ሲሰጥ የማይዳምን መንገድ መስራት ባይችል መንገድ የማይዘጋ እስቲ ለሀገር የፈልጉላት ዜጋ። ልበ ብርሃኗ እንግዲህ እቺ በጣም ምጡቅ አይን ካላቸው እጅግ የምትጠቀች የምትደነቅ ናት። ግጥሟ ደስ ስለሚል ለማንኛቸውም ሌላኛው ኢብራሂም ትራውሬ ብቅ እያለ ነው እያለን ነው። ሌላ ዜና በአፍሪካ ሌላኛው ኢብራሂም ትራውሬ ተገኘ። ሙስናን፣ ሌብነትን በፍጹም አልታገስም በማለት የመንግስትን ሌቦች በይፋ በየመንገዱ ያዋረዳቸው ይገኛል። ይህ ሰው የዩጋንዳ አካባቢ አስተዳደር ሚኒስትር ነው። በቅርቡ ለ1 ኪሎ ሜትር ጠጠር መንገድ ብቻ የተመደበውን 900 ሚሊዮን የዩጋንዳ ሽሊንግ ወይም $243,000 የበሉትን ባለስልጣናት መንገድ ላይ ባሉበት አዋርዷቸዋል። በ2 ዓመት መጠናቀቅ የነበረበት መንገድ ለ4 ዓመታት ሳይሰራ በዚያ ላይ ምንም አስፓልት የሌለ በጠጠርና በአፈር የተሞላ መንገድ በመስራታቸው ሚኒስትሩ በቦታው ላይ ተገኝተው የከተማዋን አስተዳዳሪና ዋና መሐንዲሱን ወዲያው አሳስሯቸዋል። በተጨማሪ በሆስፒታልና በትምህርት ቤቱ የተመደበን ንብረት የሰረቁትንም እያደነ ይገኛል። ለህዝብ የቆመ እንዲህ አይነት መሪዎች በአፍሪካ በብዛት ያስፈልጉናል። እናንተስ በስራቸው ምን ተሰማችሁ? አስተያየቶቻችሁን በኮሜንት ግለጹልኝ። በብልሃትን ነው። እንዲህ አይነት መሪ ያብዛልን፣ ለኛም ያድለን። ሌላ ምን እንላለን? እንግዲህ ለዛሬ ያሰባሰብኳቸው መረጃዎች እነዚህ ናቸው። አመሰግናለሁ።